በጣም የሚዋደዱ በኢማናቸው ጠንካሮች የሆኑ ባለትዳሮች ነበሩ። አንድ ቀን ሚስት ከባሏና ከቤተሰቦቿ ጋር የማምሸት ፕሮግራም ትይዝና ለባሏ ቀድማ ትነግረዋለች። ባል ግን በዛ ቀን ከቀጠሮ ሰዓት አሳልፎ እንደውም ያመሻል። ሚስት ስትደውል ስልኩ አይሰራም። በጣም ትናደዳለች። ባልም አምሽቶና ደክሞት ቤት ሲገባ ሚስቱ ከቤተሰቦቼ መቅረቴ ሲገርመኝ፣ እንዲህ አምሽተህ ትመጣለህ? ለምን አታድርም ነበር? በጣም ጮክ ብላ ትናገረዋለች። ባል የሆነውን ሊያስረዳት ቢሞክርም ልትሰማው አልፈለገችም። በጣም ደክሞት ስለነበር ትቷት ወደ መኝታው ይሄዳል። ሁለተኛው ቀን ድጋሚ ያመሻል። ሚስት ስትደውል ስልኩን ያነሳችው ሴት ነበረች። ሄሎ ስትላት ስልኳን ተናዳ ትዘጋዋለች። ባል ሲገባ እሳት ለብሳ እሳት ጎርሳ ትጠብቀዋለች። ባሏም እንደገባ እንዲህ አለችው፣ እኔ ምንህ ነኝ ላንተ? ባል ውድ ሚስቴ ነሽ። ሚስት ያችስ? ባል ከወደ ኋላው ዞር ዞር ይልና የቷ? ስልኩን ያነሳችው ወይዘሮ። ባል ስልኩን ለማውጣት እጁን ወደ ኪሱ ሲያስገባ ስልክ የለም። ማሬ ስልክ የለም። ይደነግጥና ማፈላለግ ይጀምራል። ሚስትም ሊዋሻት የፈለገ ስለመሰላት አላመነችው። በቃ እንዲፈታት ትነግረዋለች። ባል ሊያረጋጋት ቢሞክርም አልቻለም። ባልም እሺ ይህንጋና ነገ ወደ ቤተሰቦችሽ ትሄጃለሽ ብሎ ይለምናታል። በዚህ መልኩም እሱ መኝታ ቤት፣ እሷ ደግሞ የሳሎኑ ሶፋ ላይ ተለያይተው ተኙ። በጠዋት የቤታቸው በር ይንኳኳል። ሚስትም ከተኛችበት ሶፋ ላይ ነቅታ በሩን ስትከፍት አንድ እርጅት ያሉ ሴትዮ ከወጣት ሴት ልጃቸው ጋር ይመጡና ባሏ እንዳለ ይጠይቋታል። እሷም ትጠራዋለች። ሴትየዋም ስልኩን እርሳቸው ጋር ረስቶት እንደነበረ ነግረው ይሰጡትና በጣም ሲመርቁት ታያለች። ሚስት ለምንድነው ብላ ስትጠይቅ የልጁ እናት ባልሽ በጣም ጥሩ ሰው ነው። ከቀናቶች በፊት ለወንዱ ልጄ ደም ለግሶ የልጄን ሕይወት ታደገልኝ። የልጁ እናትም አስከትለው ትናንት ደግሞ ልጄን ሊጠይቅ መጥቶ ሳለቅስ አየኝ። ለምን እንዳለቀስኩ ጠይቆኝ ለልጄ ከሆስፒታል የታዘዘለትን መድኃኒት መግዣ እንዳልነበረኝ ስነግረው በየሱቁ ሲፈልግ አምሽቶ ገዝቶ አመጣልኝ። እናም ሆስፒታል ውስጥ ስልኩን ረስቶት ሄደ። ስትደዊ ልጄ ነበረች ያነሳችው ትላታለች። ሚስትም በባሏ ታጋሽነትና ቸርነት ተገርማ ይቅርታ ትጠይቀዋለች። ውድ እህቴ